ሰሞኑን እንግዲህ አዲስ አበባ ላይ አንድ ነገር እያስተዋልን ነው። አፍሪካ ውስጥ ያሉ ታዋቂ ቲክቶከሮችን በመጠቀም ኢትዮጵያን የማስተዋወቅ ስራ። ግን እኔ አንድ ጥያቄ ያለኝ እዚህ ጋር ኢትዮጵያ አዲስ አበባ ብቻ ናት ወይ? ወይም ደግሞ የኢትዮጵያ መልክ አዲስ አበባን ብቻ ነው ወይ የሚመስለው? ፕላስ ደግሞ አዲስ አበባም እንደምትታየው ናት ወይ የሚለውን ነገር መጠየቅ እፈልጋለሁ። በመጀመሪያ ደረጃ ኢትዮጵያ አዲስ አበባ ብቻ አይደለችም። አዲስ አበባ ራሷ እኔ ምን ትመስላለች ብላችሁ ብትጠይቁኝ ተኳኩላ ዘንጣ የሚገርም ሽቶ ተቀብታ ማታ ማታ ለስራ የወጣች ሴት ነው የምትመስለኝ። በቃ አለቀ። የአዲስ አበባ መልክ ይሄ ነው። ከጀርባዋ ከባድ ስቃይ አለ። ከጀርባዋ ከባድ እንባ አለ። ከጀርባዋ የብዙ ሰዎች ሲቃ አለ። ግን ምን ትመስላለች እሷ? ተኳኩላ ዘንጣ አምሮባት ማታ ለስራ የወጣች ሴት ነው የምትመስለው። በቃ I'm sorry to say this የአዲስ አበባ ትክክለኛ መልክ ይሄ ነው ማለት። እነዚህ ቲክታከሮች መጡ፣ አዲስ አበባን እየተመለከቱ ነው። ኦፍ ኮርስ የትኛውንም ዓለም ሄዶ የመጎብኘት አቅሙ አላቸው። ስለዚህ አሁን አዲስ አበባ ላይ እያዩት ያለውን ነገር ፍሎሪዳ ቢሄዱ ያዩታል፣ ስዊዘርላንድ ቢሄዱ ያዩታል፣ ለንደን ቢሄዱ ያዩታል፣ የትኛውም የአውሮፓ ከተማዎች ውስጥ ቢሄዱ ይህንን ነገር ያዩታል። እንደ ከባድ ነገር እንደ ትልቅ ጀብዱ አትቁጠሩት። በጣም ሲምፕል ነገር ነው ሌላኛው ዓለም ላይ። ግን ትክክለኛው የኢትዮጵያ መልክ የት ነው ያለው? ውሰዷቸው አማራ ክልል ይጎብኙ። አማራ ክልልን ከቻላችሁ አማራ ክልልን አስጎብኙ ከጫፍ እስከ ጫፍ ውሰዷቸውና ሁሉንም ኦሮሚያ ክልል ያሉትን የቱሪስት መስህቦች አስጎብኟቸው። ይህንን አታደርጉም። ዋይ ስንል ከፍተኛ የሆነ የሴኩሪቲ ስጋት፣ የጸጥታ ስጋት ቀጠና የሆነች ሀገር ናት ኢትዮጵያ። ይህንን አታደርጉም። ስለዚህ ለእናንተ ገጽታ ግንባታ የምታደርጉት አንድ ነገር ብቻ ነው። በዚህ ሰዓት ልታስጎበኙ የምትችሉት የቱሪስት መስህብ አንድ ብቻ ነው። እሱም አዲስ አበባ። አዲስ አበባ ደግሞ ምንም አዲስ ነገር የላትም። አዲስ አበባ ምናልባት ከክልል ከተሞች ወደ አዲስ አበባ ለሚመጣ ሰው አዲስ ልትሆን ትችላለች። ግን ከሌላኛው የአፍሪካ ሀገራት፣ ከአውሮፓ፣ ከአሜሪካ ለሚመጣ ሰው አዲስ አበባ ኢዝ ነቲንግ። ደጋግሜ ነው የምነግርህ፣ አዲስ አበባ ኢዝ ነቲንግ። ምንም አዲስ ነገር የለም። እነሱ ሊያዩ የሚመጡት ካልቸር ነው። እነሱ ሊያዩ የሚመጡት የተፈጥሮ ሀብት ነው። እነሱ ሊያዩ የሚመጡት ታሪካዊ የቱሪስት መስህቦችን ነው። ስለዚህ ትክክለኛ የኢትዮጵያ መልክ ይሄ ስለሆነ በዚህ ሰዓት ግን እናንተ ኢትዮጵያ ውስጥ በሁሉም ቀጠና ባለው የጸጥታና የሰላም ስጋት ምክንያት ይህንን ማድረግ አትችሉም። ማድረግ የምትችሉት አንድ ነገር ብቻ ነው፣ የአዲስ አበባን አምፖልና ማብራት ፓርኮች ማስጎብኘት ነው። ከዚህ ሌላ ምንም የሰራችሁት ነገር እንደሌለ ይሄ ማሳያ ነው። አለቀ። ፒሪየድ።